ዛሬስ እንደው ደካማን መሰለኝ ምላስም ማቅመስ አቃተው። ጌቴኝ ግቡ። Basım hamurdu faskı. Basım hamurdu faskı. ምንድነው ጉዱንኩ? መጀመሪያ መረጋጋት ነው። ቀጥላሽ ያለውን ችግር ማንፎልፎል ነው ያለው። ምን ሆነሽ ነው? ተረጋጋሁት። ሁለት ልጆቼን ላፈራቅ ነበር። ሁለት ልጆቼን ላፈራቅ አስገብቼ። በምን ችግር ነው? በምን ምክንያት? በመኪና አደጋ? አዎ። ታዲያ ይብላችኋል? አዎ በላችሁ። ይብላችኋል? በላችሁ። ሰርተው አልሰጡሽ? ተጋጭተው ይሰጡሻል? አዎ። ምን አለ ወዲሽ ግን? ምን ተሰማሽ? ለመሆኑ ስምሽ ማን ነው? ወለላ። ወለላ 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 ወለላ። ልጆች ጋር በርበረ በላ በላችሁ 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 በላችሁ። ወለላ ወልዬ ወለላ። አቤት። እርግጠኛ የራስሽ ልጆች ናቸው? ምክንያቱም በማድረግ ነው የጎረቤት ልጆች ወይ የራስሽ ነው? ምን አትባይ አትባይ። እኔ እኮ ላማክርሽ እንጂ ወደ እኔ ዞረሽ ደግሞ ታንጂ እንደ ሰው አስቢ። ወላላ ወላላ አላችሁ። እናታችሁ ጠርጋችሁ ማኪና በላችሁ። ወላላ ዝም ብላ ታስለቅስኛለች። ሄሎ ማጋሎ ምን እዚህ? አሃ ምክር ነው ማለት? አዎ ልክ ነው፣ ምክር ላይ ነው። ያው ውጭ የተለጠፈ ነገር አለ፣ ኃላፊነቱ የተወሰነ
አዎ ኧረ ምንም ችግር የለም እንደ ደውላኝ ብዬ አልነበረም እንዴ ታሾፋለህ እንደ አንተ ስልክ ተሸካሚ ነህ ተጠቃሚ አንተ አታሾፍ እባክህ አንተ ስልክ እንደውም ካልወደቀ አታነሳም ባልሽ ምሳ ሰዓት ላይ እዛ ቦታ በቃ ተቆለኛ እሺ ምሳ ሰዓት ላይ አይዞሽ ምንም ማለት አይደለም እዚህ መጥቶ ምንም ማርባትባት የለም ሁሉን ነገር ንገሪኝ አይዞሽ ተደፍሬ ነው ማን አንቺ እነዛ ውሾች ናቸው አይናቸውን ነበር ማጥፋት ስሚ እንዴት ነው የደፈሩት ማለት ፕሮሰሱ እንዴት ነው መጀመሪያ ፈልግሻለሁ አለ እነዚህ ውሾቹ እሺ ከዛስ ቤቱ ቁጭ ብዬ ፊልም ልጋብዝሽ አለኝ ከዛ ይሄ ሴቶች ምናምን የሚያደርጉትን ማለት ነው እኛ ለምን አንሞክረውም አለኝ ይሄ ዋይ ጉድ እሺ ከዛስ አልፈልግም ስለው እገልሻለሁ ብሎ አስፈራርቶ መጀመሪያ ጡቶቼን መነካካት ጀመረ እሺ ከዛስ ከዛ ጡት መያዣዬን አውልቆ እርግጠኛ ነኝ እንደዚህ ሰውዬ ጤነኛ አይደለህም እንዴ አንተ አማካሪ ነህ ወይስ ነካሪ ምን ይመስላል ሞተርን ከማሟቃች በኋላ ነው እንዴ ገባላ እንዴ